ብዙ ነገር ሞክራለሁ ግን እየተሳኩ አይደለም። አሁን ዲስትራክሽኖች አሉ። ሙቪ ማየት ያምርሃል። ከሙቪ ጋር በጣም ትልቅ አታችመንት አለኝ። በጣም አዲክትድ ነኝ በሙቪ። ከዛ ደግሞ ስልክ፣ ሶሻል ሚዲያ ስክሮል ማድረግ አለ። እነዚህ ነገሮች ማለት ነው ህይወትክ ያበላሹታል። እሱን ያስተዋልኩት ሰውነቴ ላይ፣ ገንዘቤ ላይ፣ ህይወቴ ላይ፣ ሁሉ ነገሬ ላይ በጣም ነው የሚገርመው። አሁን ባንክ አካውንቴ ውስጥ ኦልሬዲ $10 ምናምን ያለው፣ ምንም ብር የለኝም። የቤት ኪራይ ደግሞ ከ10 ቀን በኋላ ነው የሚደርሰው። እንዴት አድርጌ እንደምከፍለው አላውቅም። ስራ ደግሞ መቀጠር አልፈልግም፣ ለማንም ሰው መቀጠር አልፈልግም። ስለዚህ ኢቨን ፓስፖርቴን ተቀብያለሁ። ሰው አሁን ቤተሰብም ለራሱ እየጠየቁኝ ነው አትመጣም ወይ እያሉ፣ ግን ብር የለኝም። ሰው እነዚህ ሁሉ ኤክስፔክቴሽኖች ማለት ነው ምርጫ አልሰጡኝም። በጣም እየወደቅኩኝ ነው። በጣም በፍጥነት ምክንያቱም I want to make this work። ላለፉት 6 ዓመታት በተመሳሳይ ህይወት ስታኮኛለሁ። 6 ዓመት ሙሉ ስታኮኛለሁ ስላችሁ የድሮ ማንነቴ፣ እነዛ የምወዳቸው ሁሌም ዲስትራክት የሚያደርጉኝ እነ ፖርን፣ ኔትፍሊክስ፣ ስልክ መጠቀም፣ እነዚህ ሁሉ ነገሮች I'm just done, to be honest, with all those things። ደግሞ ባይገርማችሁ ለስንት ጊዜ ማለት ነው አምዳን በቃኝ ብያለሁ። ግን ተመልሼ ደግሞ የምገባበት ነገር ቢኖር እነሱ ናቸው። ስቃይ ምንድን ነው ማለት? ስቃይን በመፍራት ነው ወደ እነሱ ምገባው። የሆነ የምፈራው ነገር አለ። እነዛ ሙቪዎች፣ ሶሻል ሚዲያ ስክሮል ማድረግ ይደብቁኛል ከሆነ ነገር፣ ከስቃይ። ያ ስቃይ ደግሞ ያስፈራኛል፣ ምቾት የለውም። ያ ስቃይ ደግሞ ከብርድ ውሃ መታጠብ ወይም ደግሞ በቃ ጂም ገብተህ ከመሰቃየት ይመስለኝ ነበር። ግን የሆነ ነገር አለ ራስክን እንድታሳንስ፣ ተመሳሳይ የሆነ ህይወት በድህነት ውስጥ እየተሰቃየቅ ቀን በቀን የምትመርጣቸው ምርጫዎች ደግሞ ወደ ድህነት እንደሚያስገቡ እያወቅ ማለት ነው እንድትመርጥ የሚያደርግህ